እግዚአብሔር ፈቅዶ ደግሞ ብሎ ከዚህ ሙያ ወጥቼ ደግሞ የሱ አገልጋይ መሆን ምኞቴ ነው። እኔ በጣም በእምነቴ ሴንሲቲቭ ነኝ፣ በሃይማኖቴ በኦርቶዶክስ ማለት ነው። እግዚአብሔር ሲፈቅድ ደግሞ ይሄን ሙያ እግዚአብሔር እንደሚያስተወኝ አውቃለሁ። ንቄው አይደለም፣ በጣም የማከብረው ሙያ ነው። ቤተሰቤን ማስተዳደርበት አሁን ደግሞ ከቤተሰብ አልፌ ሌሎችም ሰዎች ማስተዳደርበት ሙያዬ ነው። በጣም ነው የማከብረው። እግዚአብሔር ፈቅዶ ደግሞ ብሎ ከዚህ ሙያ ወጥቼ ደግሞ የሱ አገልጋይ መሆን ምኞቴ ነው። ይሄን ያክል በእግዚአብሔር የምተማመን ሴት ነኝ። እንደውም ብዙ ሰዎች መንገድ ላይ ሲያዩኝ በጣም እንደውም ምናልባት አንተ ታውቃቸዋለህ ጓደኞችም ናቸውና ደውለው ይቆጡኛል። ለምንድን ብቻሽን የምትሄጂው አይሻለው እኮ ምናምን ይሉኛልና እንዴት ቢያንስ የሆነ ወይ ማናጀር ወይ የሆነ ነገር ከኋላሽ አጀብ ብለሽ ሂጂ የሚፈጠረው አይታወቅም ምናምን ይሉኛልና እኔ መድኃኒዓለም ይዤ ነው የምዞረው። ይሄንን ምን ለሚዲያ ወይም እናንተ ምን አይነት ሴት ነች እንድትሉኝ አይደለም፣ ሀቁን እግዚአብሔር ነው የሚያውቀው። ኤቭሪ ታይም በመድኃኒዓለም እገዛን ያለሁት በሱ ተከብቤ ነው የምኖረው። እሱ ነው ደጋፊ፣ ማንም አይነካኝም፣ ምንም አልሆንም። በጣም ጠንካራ ሴትም ቢሆንኩት እሱን ተደግፌ ነው፣ ማንም አያነቃንቀኝም። ግን በሱ ድረስ ተመቶብኝ ያውቃል። ማለት ሃይማኖቷን እንደዚህ አይደለችም 666 ነች። የምር ነው የምነግራችሁ፣ በጣም ያማል። አሁን ኖርማል ሊመስል ይችላልና አንዳንድ ሰዎች በቃ ወሬ እኮ ነው አቃርገሽ ተይው ምናምን ይላሉ። ግን እንዴት ነው በአባት ሰው ሲመጣ በሚሰማ ስሜት የለም። እና አንዴ እንደውም በጣም አልቅሻለሁ በርዘግቼና እኔ እንዳታስለቅሱኝ እኔ ማልቀስ አልፈልግም። ዛሬ አታለቅሽ በሞት በስማም አታለቅስም፣ እንዳታለቅሽ አድርገው። እግዚአብሔር ማለት ታውቀኛለህ እኮ እኔ አንተን ነው የማገለግለው ማለት የምወደው ምጸልየው ለአንተ ነው የምንበረከከው አንተ ነው። ከአንተ ውጭ ሌላ አምላክ አላውቅም። አይ ነው ብዙ ስህተቶች ይኖሩብኛል፣ ብዙ መገኘት የሌለብኝ ስፍራ ልገኝ እችላለሁ። ግን እንዴት ይህን ሰው ይዝም ትለዋለህ እያወክ ብዬ ያለቀስኩበትም ሰው ነው ይሄ ልጅ። ምናልባት ፊቱ ስለማይታይ አናቅም እንጂ በውስጡ ብዙ የኔ ለቅሶ ብዙ ነገር እንደደረሰበት እርግጠኛ ነኝ። በደንብ ስለጸለይኩበት ማለት ነው። አሁን ደግሞ በተደጋጋሚ ሌሎች ወሬዎች፣ አዳዲስ ወሬዎች ቬሮኒካ እኮ እንዲያረገች ሶ በጣም እንዳላ አራዝም ያለው ግን አንዴ ተረዱኝ እሺ፣ እንረዳት እሺ። ለምሳሌ በጣም አስጨነቁኝ። ቤት አግቢ በቃ አሁን ሁሉም ነገር ተስተካክሏል፣ ቤቱም እንትን ብሏል ምናምን ሁሉም ሙሉ ነው፣ ዝናውም አለ እሺ። አሁን የታለ ዝናውም አለ፣ ምግቡ ሁሉ ነገር አለ። አባቴ ልጠይቅ ሲሄድ ቤቱ ጎረቤቶች ናቼ ለአንቺ እንደማን ባላው ምናምን እና በጣም አስጨነቁኝ። ከዛ ነገርኳቸው፣ ቁጭ አድርጌ ነገርኳቸው። እኔ ሰይፍሻ አንተ ጋር ከመጣው እንግዲህ 2 አመት ሆነኝ አይስ አመት ከምናምን 2 አመት እንበለው። በ2 አመት ስንቱ ተጋብቶ ተፋቷል አይደል? እግዚአብሔር ሲፈቅድ ነው ደግሞ ያ ምንድነው የሚባለው ያለ ወቅቱ የሚዘንብ ዝናብ እኮ ሰብል ያበላሻል አይደል? አዎ፣ ያለ ወቅቱም ጋብቻ ደግሞ ህይወት ያበላሻል። ይሄ ትልቅ ንግግር ነው። ግን ምን አለ መሰለሽ አሁን ታናሽ እህትሽ ተጠይቃ ማግባት እፈልጋለሁ ግን ከፊት ቆማ እንዴት ቤት በኩል ለፍ እያለች ነው። አግቢ ነው የምላት እሷን ሁሌ አግቢ ውለጂ ሁሌ ነው የምላት። እሷ ነች አልሰማ ያለችው። ስለዚህ ምንም ችግር የለም አልፋት ሂድ እንዴ። በደንብ ለኔ ደግሞ እግዚአብሔር ያለቀን አሁን 30 አመት ሆነኝ አይደል? ወይ ጉድ! ሃፒ በርዝዴይ ቱ 30 አመት ሆነኝ። በ33 ዋጋዋ በ34 55 ላይ ግራማ